መጀመሪያ ስምሽን ንገሪኝ። ስሜ ተስፋ ይባላል። And I'm the host for tonight's fashion show, you know what I'm saying? okay, tell us about this show. I'm the spice to the event, and this show is going to be about Rahila's, celebration for the London Fashion Week that happens. And yes, we hope you guys are gonna enjoy it. Where it's happening? It's happening at the British Council, in collaboration with the British Embassy, with the most beautiful models. And yes, it's gonna be pretty amazing and really exciting because there will be a lot of diplomatic people, and there will be a lot of distinguished guests and fashion enthusiasts. So, I feel so honored to be hosting this amazing. You look beautiful. Thank you very much. And I love you so much. Love you too. Hi you guys. Today we're in the British Council for a show. So I was lazy to do my hair. I hope it will turn out very perfectly. I don't know this girl, sorry. Yeah, no, I'm going out. Thank you for this concept. No, እኔ የመጣችልኝ ያቺ አንድ አይላሻል ለምሰሩ ልጅ ነው። ማሻአላህ This is your inspo? My makeup and this is the product. Ooh, sexy lady. መጥቷል በእውነት መጥቷል። ሰላም ሩት፣ ደህና ነሽ? በስመ አብ መንፈስ ቅዱስ አድናቂሽ ነኝ። ወይኔ ጉዲ ቪዲዮ not the first thing is like ጤና ይስጥልኝ እናት። ጤና ይስጥልኝ። ነበርኩ እኮ በይዘዌ አንቺ ነው ትእዛዙ እንደሱ አይደረሰችው ላይክ ሳኒ ታዘዘችው ከዛ እናንተ ይለጠፍ ነበረ ማለት ነው። Okay, please መጀመሪያ introduce yourself to the audience, please. Yeah. ሞዴል ያብጸጋ ዘውዴ ይባላለሁ። ማሪና ኦዋንግ ይባላለሁ። ፋሽን ሞዴል፣ ቲቪ ሆስት፣ ኢንፍሉዌንሰር ነኝ። ሩት ይርጋለም ይባላለሁ። ሚስ ወርልድ ኢትዮጵያ 2026 ማርኬተር፣ ኮፊ ካፐር፣ ሜካፕ አርቲስት፣ ሂውማን አድቮኬት እና ኦነር ኦፍ ክራውን ኦፍ ታይቱ። How long have you been in modeling industry? 3 ዓመት ይሁንሽ 3 ዓመት
ኦልሞስት አሁን ወደ 4 ዓመት እየገባው ነው። 9ኛ ክፍል ግማሽ ኦልሞስት በቃ 10ኛ ክፍል ነበር የጀመርኩት። ከዛ ያላለቀ ወደ 4ኛ ዓመት እየገባው ነው። ኦልሞስት ደርሻለሁ 4 ዓመት። ሞዴሊንግ ኢንዱስትሪ ወደ 6 ዓመት ቆይቻለሁ። አሁን ወደ 7ኛው እየሄድኩ ነው። What type of outfits or fashion do you feel most confident and comfortable wearing on runways? Suit. Why? Because አብዛኛው ጊዜ ሱት ሱሪ ነው የሚሆነው ወይ ቁምጣ ነው የሚሆነው። like ወክ ለማድረግ ምናምን በደንብ ይመቻል። የሆነ ሰውነትሽ የሚታይ ልብስ አይነት ምናምን ነገር ሲሆን ተጠንቀቀሽ ነው ዋክ የምታደርጊ። እኛ ግን ተስበቅ And grace አለው also. ደስ ይለኛል። አብዛኞቹ ግን ይሄ ሀበሻ ተች የሆነ በጣም ነው ደስ የሚለኝ። በኖርማል ላይፌም ለፋሽን ሾም ስሰራ ይሄ ትራዲሽናል እና ሞደርን ሚክስ የሚሰሩት አሁን የነማፊ አብዛኞቹ እንደሱ አይነት ተች ያላቸው ልብሶች በጣም ነው የሚመቸኝ እና አሁን እንደውም እዛ ጋር ስካርፌን አስቀምጬ መጥቼ ነው እንጂ ግን አይ ቲንክ ሞር ኦፍ ፎርማል የሆነ አውትፊቶች What has been your biggest challenge as a model? ሞዴሊንግ ላይ ቢገስት ቻሌንጅ ብዬ የማስበው ላይክ ሰው የሚያየው እዛ ጋር ጥሩን ነገር ብቻ ነው፣ ግን ባክስቴጅ ላይ ያለው የምናሳልፈውን ድካም፣ እራባችንን፣ የጫማ ለመመቸት ብዙ ነገር አለ፣ ከሰው ጋር ለመስማማት እሱ ቢገስት ቻሌንጅ ነው ብዬ የማስበው። ከባድ ነው። አንዳንዴ ኦፊስ ለስራ እናገኘሽ ብለው ሌላ ነገር የሚያስቡ ሰዎች እሱን ራና የምናደርግበት መንገድ ነው። እሱ ቻሌንጅ አለው። ሌላ የተለየ ቻሌንጅ የለውም። ያው ምንም አይነት ፕሮፌሽን ከጎን ቻሌንጅ አለው አይደለም። ግን ይሄኛው ያኛው እንትን ይሄ ሰዎቹ ጋር ያለው እንትን በጣም እንትን የሚል ይመስለኛል ካሉት ሙያዎች አንጻር። ይሄ ሴትነትሽን በደንብ ቢዩቲ እስከሆነ ድረስ ሴትነትሽን ይነካል አብዛኛው ነገር እና እሱ ፓርት ነው እንጂ ሌላው ፒስ ነው። ጌቲንግ ኦፖርቹኒቲስ ከዛ ደግሞ ኦፖርቹኒቲ ካገኘሽ ደግሞ ሜኪንግ በመሀከል የሚያምራ እንዲሰሩንን ኦፖርቹኒቲዎች መሬት ላይ ወርደው ማየት። ሮል ሞዴልሽ ማናት? ማይ ሮል ሞዴል ሊያ ከበደ ነች፣ ግን ጂጂ ሃዲድ ኤንድ ጂዜል የምታውቋት ከሆነ በጣም ነው የምወዳቸው። እስቲል አሁን ድረስ አያቸዋለሁ እና ሮል ሞዴሎች እነሱ ናቸው። One last thing. Faint. One last thing ማለት ፈልጊ። ከኢትዮጵያ በጣም ወዳት ሞዴል ክርስቲን በጣም ነው ወዳት። እንዳይንጫጩ እና ምናምን ሳይተሙ ክርስቲን በጣም በቃ she is perfect። የምጠቅሰው ባይኖርም ግን ብዙ ናቸው። like inspire ያደረገሽ አሁን ሞዴል እንድትሆኚ በቃ እያየሽ something take ያደረግሽ ከሷ or እንዴት ነው? የማያቸው ኢንተርናሽናል ሞዴሎች አሉ። ይሄ እንደ እነሱን እንደ ኢንስፖ ምናምን የማያቸው አሉ። ግን በዚህ ልክ ሂሮ የምለው ወይ አልወሰንኩም መሰለኝ። ሄዶ ነው። እሺ ምትወጃትሽ? ኧረ ብዙ ናቸው። እነ ናዮሚ ብዙ ናቸው። እነ አዱት ብዙ ናቸው። ዜናቸው ደጋፊዎች አሉ። ስፔሻሊ ቅድም ያለው ናዮሚ ካምቢያ ሾዎች ላይ የነበር ያደግነው ሞሮፍ ነው። ፓጀንት ላይ መስላለሁኝ። ፓጀንት ላይ ፕሪያንካ ቾፕራ እና አይશ્ወርያ ራይ እነሱን እያየን ያደግነው like one day I can be like this. especially more of social impact ላይ ለመስራት የሚያስብ ሰው ትልቅ ኢንዱስትሪ ነው ያለው። ያንግ ሞዴሎች ምንድን ነው የምትመክሪው? ሰጀስት የምታረጊው? ጥሩ ጥያቄ። ለያንግ ሞዴሎች መመክረው በጊዜያችሁ ተጠቀሙ፣ ጊዜያችሁን አታባክኑ። ማለት ሞዴሊንግ ላይ የኤጅ ሊሚት አለው ሞዴሊንግ ላይ ስንሰራ ማለት ነው። ስለዚህ በጊዜያችሁ ተጠቀሙ እና ደግሞ ምን ሞዴሊንግ ታይፕ ላይ እንደምትሆኑ እናንተ ወርክ ማድረግ እንደምትችሉ ማወቅ አለባችሁ መጀመሪያ። የራሳችሁን ፊት የምታደርጉትን ነገር ካወቃችሁ እዛ ላይ በደንብ ጠንክራችሁ መስራት አለባችሁ። አሁን ለሚወጡ ሞዴሎች ቱ ቢ ሆነስት በጣም ቀላል ነው መንገዱ። ምክንያቱም ጊዜ ሶሻል ሚዲያ ነው፣ ሁሉ ነገር ኦፕን ነው። ራሳቸውን በቀላሉ ፕሮሞት ማድረግ ይችላሉ፣ በደንብ ማሳየት ይችላሉ። ራሳቸው ላይ ሰርተው ወደ ሶሻል ሚዲያ ቢመጡ በቀላሉ ተቀባይነትን ያገኛሉ። ያላቸውን ፖቴንሻል ማውጣት አለመፍራት እና በጣም ሶሻል ሚዲያ ላይ ውጡ፣ ስሩ፣ ተለወጡ።
ከመሆናቸው በፊት መጀመሪያ ራሳቸውን ላይ በደንብ እንዲሰሩ እንደሚፈልጉት ሙያውን እርግጠኛ መሆን እና ደግሞ ሜንታሊ ስትሮንግ መሆን አለባቸው። እዚህ ሲገቡ መደነቃቀፍ እንዳይመጣ ሜንታሊ ስትሮንግ ከሆኑ የትኛውንም ነገር አልፈው መሄድ ይችላሉ። ፕላስ ፖርትፎሊዮ በደንብ ቢውልድ ማድረግ ሶሻል ሚዲያ ላይ ያው የሞዴሎች ስራ አብዛኞቹ ሲቪያችን ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ በደንብ መስራት ፕሮፌሽናል መሆን ይሄንን ነው የምለው። እና ደግሞ ትምህርታችሁን እንዳትተው የምትማሩ ከሆነ ትምህርታችሁን ባትተውት ሞዴሊንግ እንደ ሳይድ የሆነ ነገር እንድትጠቀሙት አድቫይስ ይሰጣሉ። ኮንሲስተንሲ በጣም ማተር ያደርጋል ያስባሉ። ምክንያቱም በአንድ አመት በሁለት አመት ውስጥ ለውጥ አታዩ። እመኑት፣ እውነት ነው። ሊኖር ይችላል፣ አንዳንድ ሰዎች ሊያገኙ ይችላሉ፣ በደንብ አፖርት ያደርጉ ይችላሉ። ግን እንደ ሀገር ፋይት የምናደርግበት ኢንዱስትሪ ስለሆነ በጣም ቶሎ አፖርት የማድረጉ ዝቅተኛ ነው ብዬ አስባለሁ። ትዕግስት ይፈርዳል። Was the best show you've been? አቴንድ ያደረኩት ያ በጣም የምትወጂው እና like you feel proud? ያው ሀብ አፍሪካ አብዛኞቹ ፋሽን ሾው ላይ እኛ ሞዴሎች አሁን ላይ ያሉ ሞዴሎች አቴንድ እናደርጋለን። ግን ያው ሀብ አፍሪካ ልታጣይኝ ነው። ሁሉም አሪፍ ናቸው፣ ሁሉም ናቸው። ኦኬ አክቹሊ በጣም ብዙ ሾዎች ነበሩ፣ ብዙ ሾዎች ሰርተናል። ግን አይ ቲንክ እስካሁን ማይ ሞስት ታይም ፌቨራይት የሚመስለው ገነት ፋሽን ፓራዳይስ የ50ኛ ዓመቷ ዋው that was amazing። ከበደ መታ ነበር። I don't know, it was an exciting moment for us. Yeah, it is. ከፋሽን ሾው ከሞዴሊንጉ አጠቃላይ በጣም የምወደው ኮንፊደንሳችንን በደንብ ጨምረዋል። እኛ በጣም ፎርማል ጥንቅቅ ያለን እንድንሆን ያደርገናል እና ደግሞ ሙያው ከባድ ነው። ፐርሰናሊቲ በደንብ ቅጥቅጥ ተደርጎ የሚሰራበት ስፍራ ነው። ይሄ ስትሮንግ ትሆኛለሽ ሜንታሊ ብዙ ነገር ማለት ነው። እሱ አለ እና ደግሞ እንዲቀየር የምፈልገው ነገር ብዙ ሞዴሎች አሉ እና ደግሞ ከሱ በፊት አሁን ብዙ ሞዴሎች ኢንተርናሽናል ፓጀንት ሲሄዱ ሰፖርት እንዲደረጉ እሱ እንዲቀየር ፈልጋለሁ። ኢቭን ራሳችን ሁሉንም ነገር ችለን ነው የምንሄደው፣ ፕሌን ቲኬት፣ ሬጅስትሬሽን ፊ ምናምን ብዙ ነገር። ግን አሁን በተወሰነ መልኩ ትንሽ አቴንሽን እያገኘ ነው። ግን ከዚህ በላይ ከፍ እንዲል እፈልጋለሁ። ብዙ ኢንተርናሽናል ኤጀንሲዎች ኢትዮጵያ እንዲመጡ ፈልጋለሁ። ከዛ በተጨማሪ ከዚህ ሀገር መጥተው በደንብ ሞዴሎች አሉ ፒክ እንዲደረጉ እሱን ነው ብለው። Thank you so much for this. What I love about the fashion show is ብዙ ነገር ነው። Of course it's fashion because we are very passionate about it. ከዛም በዘለለ I love the sisterhood. ሁሌ ሞዴሊንግ ኢንዱስትሪ ላይ የሚገናኝ ሰው የሚገናኝበት ወይ ነው and more of that ግን አንድ ስቴፕ ሁሌ የምንሄድበት ወይ ፋሽናችንን ለዓለም የምናሳይበት መድረክ ስለሆነ በጣም ወደዋለሁ። and what I would expect is እዚህ የምንሰራቸው ስራዎች በደንብ ኢንተርናሽናል በሆኑ መድረኮች ላይ በደንብ ኦርጋናይዜሽን እንዲያገኙ ስፔሻሊ የዛሬው ኢቨንት ሞር ኦፍ ኢንተርናሽናል ቦታ ላይ ታይቶ አሸንፎ የመጣ ስራ ስለሆነ ስተበስት ኢምፕሩቭ እንዲደረግ የምትፈልጊ ኢንዱስትሪ ላይ ብዙ ነገር አለ። አይ ቲንክ እንደ ሀገር የሚገቡ ነገሮች አሉ። ስፔሻሊ ፋሽን ላይ ደፍረን እንዳንገባ የሚያደርጉ ብዙ ነገሮች አሉና እነሱ ነገሮች ተቀልፈው በደንብ ምንድን ናቸው? ኢንዱስትሪ ብዙ ናቸው። say something ምን አለ ብለሽ በጣም ብዙ ነው ያለው። ስፔሻሊ በጀት ዋይዝ ምንድነው ስራውን አምኖ ኢቨንቱን ተቀብሎ የሚያሰራ ሰው። ለዛ ነው ብዙ አይነት የፋሽን ኢቨንቶች የማይካሄዱ ችግሮች የማስበው። ኢቨንት በጣም ትልቅ ስራ ነው። ፋሽን ስላለን ብቻ እንድንሰራው ሊተውልን ስለሚገባው የሆነ ቦታ መድረስ እንደሚችል ትልቅ አይነት ኢንዱስትሪ ብዙ ካምፓኒዎች ኢንቨስት አድርገውበት በጣም ትልቅ ነገር ተሰርቶ ለዓለም መቅረብ ያለበት ነገሩ ብዬ አምናለሁ እና አይ ቲንክ we're getting there step by step ቀስ በቀስ ሞዴሊንግ ላይ አክቹሊ አሁን ላይ በጣም ጥሩ ለውጥ አለ ኢትዮጵያ ውስጥ። እኔ ያው እንዳልኩሽ 3 ዓመቴ ነው ከጀመርኩኝ፣ ግን በዚህ 3 ዓመት ውስጥ በጣም ጥሩ ለውጥ አለ። ያው ኢትዮጵያ ውስጥ ብዙ ሞዴሊንግ ኢንዱስትሪ ብዙ አይሰራበትም፣ ሪስፔክት አይሰጠውም፣ ብዙም አይደለም። ግን ከሀገር ውጭ እንዳለው አይነት እኛም ሀገር ቢሆን ደስ ይለኛል። Any last thing you want to say? We love you so much.
የምትዩ ነገር ካለ? ይሄንን የምታየው ሞዴሎች አይዟችሁ፣ በርቱ፣ ተስፋ ትኩረቱ፣ ነገ ያሰባችሁበት ቦታ ትደርሳላችሁ። ሞዴሊንግ የትም አያደርሳችሁም፣ ምንም አይሰራላችሁም ከተባላችሁ አትመኑ እና keep being consistent እና of course ተማሩ። ሞዴሊንግ ብቻውን ይሄ ምን ነገር ፈልጋለሁ፣ ሞዴሊንግ ብቻውን አድርጋችሁ አታስቡ፣ መማር አለብን እና ሌላ ሙያዎች ሊኖሩን ይገባሉ። ወይ ሞዴሊንግን በምን አይነት መያዝ አለብኝ የሚለውን ነገር ማወቅ አለብን እንጂ ሞዴሊንግ ኦን ዘ ዌይ እኛ ሀገር ላይ ባለው ስታንዳርድ ከረንትሊ ወደፊት ሊሆን ይችላል ፉል ታይም ጆብ። አሁን ላይ ግን ተግታችሁ ተማሩ። we love you. Instagram account. My Instagram name is ya_Zode. Thank you. And TikTok? The same. ኢንስታግራም ላይ ማሪና ኦባንግ 811 ወይ ደግሞ ማሪና ኦባንግ ብላችሁ ይመጣላችኋል። ቲክቶክም እንደዛው ፎሎ አድርጉ። ኢንስታግራሜ ስሙ ቀይራለሁ። እሺ ቲክቶክ ሚስ ወርልድ ኢትዮጵያ 2016 ሩት ይርጋለም ይላል። ኢንስታግራሜ ሚስ ሩት ይርጋለም ይላል። ፕሮግራም ውስጥ ነው ያለው። እሺ እሺ ሪች እሺ ሻንጣ ይካል በጣም እኔ እፈልጋለሁ እንዴ ከስተመር እጠፉት በቃ በሞቴ I love it. ይሄ ለዩቲዩብሽ ላስገባ ተጫወቱ እንጂ ጨፍሩ እንጂ catchy moment for your YouTube. ቆንጆ ነው በጣም። What are we gonna do? እኔ እሱ ልጅ ምን ይልልሻል? ሻቅርጭ እንዴት ትቅርጭ? What are we gonna do? I don't know. ምንድነው ችግሩ? እና የሩቲና ወሬን ችግር በህብረት የምናወራው የወይንታ ቀሚስ በጣም ረዥም ነው and it's very hard to walk.
Manna? Who's that? What's her name? Elsa? Elsa? What was your idea? በታችሁ የነዚህ በታችሁ ማለት እነዚህ ታች ለብቻ የከለሮቹ ለብቻ ስለዚህ እሷም አይ ቲንክ ከዛ ነው ሩቲ ነይ ከዛ አንቺም ነይ ከዛ ነይ መራክት ወይ መራዊት በይ ከጀርባ ላኪ ነይ ከዛ ከጀርባ He looks so cute. Pop. Reduction. Sorry. ሲያምር ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባዋል በየበረፋ Dressing up. So please everyone, Rahela, please give me a round of applause. Good evening everyone. Thank you all for coming. I'm so nervous, sorry. This is my first time giving you speech, so bear with me. First, I want to thank God for blessing me with this talent. Oh my God. I never went to fashion school. Everything I know is by God's grace, and I'm truly grateful. I also want to thank the British Embassy and the British Council for giving me this amazing opportunity. It means so much to me. Thank you so much. I've always been inspired by British culture, and I love blending it with our own culture through our brand, Rahela. Having the opportunity to showcase my work in London last February, recognized as Best Creative Designer was truly a dream come true. It inspired me even more, and one of my biggest dreams is to open Rahela in London.
this fashion show wouldn't have been possible without the amazing people who worked with me day and night. Thank you, Mr. David, Surgut, Wudasit, Mandy. Thank you so much, and of course Rahila team, Ayman, Tawalda, Noor, and Kadir. And finally, thanks to my family, especially my brothers, Yared Gabramatan and Johannes Gabramatan. And Alkidan was my baby. Thank you so much. Thank you so much. This is just the beginning. Enjoy the evening. Thank you so much, guys. Yes. It is the beginning. A journey of 1,000 miles begins with a single step, and this is just the beginning because she is about to surprise us with more and more. Thank you very much because you have inspired us through your creativity that is deeply rooted in our culture. We hope that you continue to represent your roots through culture and blend with modern fashion, and we hope to see more of this beautiful, amazing fashion. Thank you very much, Rahila, and thank you all beautiful models. Thank you, everyone. Another model. Model. دي بدب. Shouldn't have been in there. Yeah. What's up? Nice.